السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ውድ እህት ወንድሞቼ ውድ አገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልহামዱሊላህ። እናንተ እንዴት ናችሁ? እህት ወንድሞቼ በያላችሁበት ሰላምታ ይድረስልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት እህት ወንድሞቼ ያላህ Subhanahu Wa Ta'ala ረህመት እዝነት አይለያችሁ። በያላችሁበት ሰላምታ ይድረስልኝ። ውድ አገሬ ልጆች ዛሬ ጁምዓ ነው። ጁምዓ ሙባረክ የዛሬው ጁምዓ የተቸገረ የሚያገኝበት የታረዘ የሚለብስበት የተጨነቀ የሚፈረጅበት መልካም ጁምዓ ይሆንልን። እህት ወንድሞቼ በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። የተጨነቀችን ነፍስያ አላህ Subhanahu Wa Ta'ala በረህመቱ ይፈርጃት። እህት ወንድሞቼ በእስር ቤት በህመም በችግር የሚሰቃዩትን ወገኖቻችንን ኡመተል ሙሐመድን አላህ Subhanahu Wa Ta'ala ረህመቱን እዝነቱን ያውርድላቸው። በየአሉበት ቦታ አላህ ይጠብቃቸው። እህት ወንድሞቼ በሰላም ለሀገራችን ያብቃን። ወጥቶ ከመቅረት አላህ ይጠብቀን። ሰላማችሁ ይብዛ። መልካም ጁምዓ ሙባረክ። እህት ወንድሞቼ አላህ ከእናንተ ጋር ይሁን። አላህ ይጠብቃችሁ። አላህ ይጠብቀን። እህት ወንድሞቼ ወለላ ኮመዛ ዩቲዩብ ቻናል ላይክ ሼር ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። እህት ወንድሞቼ ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁን እንዳትነፍጉኝ። መልካም ጁምዓ ሙባረክ። እህት ወንድሞቼ አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።